ቡዳ የሚሉት ተሰማላችሁ አሰሙ ቡዳ ተሰሙልም በአይን ሰው እኮ የሚገሉ ሰዎች አሉ በአይን እንዲህ ብሎ አይቶ ነብያችን እንደውም ምን አሉ አልዓይኑ تدخل الجمل في القدر والرجل في القبر ብሏል አይን ግመልን ምንቸት ላይ ታስገባለች ሰውን ቀብር ታስገባለች ብለዋል አይን ራሱ አንድ ሰው እኔም አለኝ አሁን ይሄ አይን ላይ ጀርማናል አንተም እኔም አለኝ ባይሆን ያንዳንዱ ሰው ባውሩ ትልቅ ነው የኛ አሁን ምን ይለናል ክታቡ ትልቅ ስብሰባ ስትሄዱ ሌላ في ቁረይሽን ቅሩ ይልናል አመነሁም من خوف የሰው አይን ሲጠራቀም የዛ ሰው ሁላ ሊጎዳህ ይመቻል ዘርዘር አላቸው እነዛ ዘር ያላቸው ደግሞ ባውራ አለው ሰውየውን ያዩት ጊዜ ይታመማል ስለዚህ ነብያችን አለይሂ ሰላቱ እኛ ሀገር ታዲያ አሁን ቡዳ ብትለው ይገለሃል አረብ ሀገር ጎሳ አላቸው ቦታ አላቸው የብቻቸው አላቸው አንድ ሰው በአይን የታመመ ጊዜ ሂደት ከፍላቸዋለህ መድኃኒት እነሱ ናቸው መድኃኒት የሚሆኑ መድኃኒት የሚሆኑት እነሱ ናቸው ነብዩን መንገድ ላይ እንዲገሉት እነሱን ቀጥረው እኮ ያመጡ ነበር ቁረይሾች ነብዩን በአይን እንዲገሉ ይሄ አይን አለ ጀርም ነው የዚህ አይን ውስጥ ጀርም አለ ያ ጀርም እንግዲህ ብርቱ የሆነ አለ ትንሽ የሆነ አለ ዘርዘር አለው ዘራቸው ብርቱ የሆነው አንዲ ሰው ነበረኛ ጋፍራ ይላል ባቴ በደዛ ምን ቀራበት ሽማግሌ ነበር አይሸሽግም ይሄ ያ ነገር አለበት ምን ይለና ደረሶይ እኔ አሁን መጥቶብኛ ተፊቴ ዘወር በሉ ይለና ቀንቀና አለው ትንምልበት ታወቃቸው የሚያስፈልጋቸው ጊዜ አለ በዛን ጊዜ ታዩት ደሞ እንደ ሰውየው ይለያያል ደሞ ትንሽ ልጅ ቶሎ ብሎ ያስራል ትልቅ የሆነ ደሞ ኃይለኛ ያስፈልገዋል ለማለት እንደ ሰውየው ነው ደሞ የሚጠመድ የማይጠመድ ያለ